ገንዘብ ሰላም ማለት አንድ ሰው ምን ያህል ያገኛል የሚል ሳይሆን ያገኘውን ገንዘብ እንዴት በጥበብ ይጠብቃል የሚለው ነው። ብዙ ጊዜ ሰዎች የገንዘብን ችግር የሚገጥማቸው አነስተኛ ገቢ ስላላቸው ብቻ አይደለም፣ ይልቁንም ገንዘባቸውን የሚይዙበት መንገድ ስህተት ስለሆነ ነው። በዚህ ቪዲዮ አንድ ሰው የገንዘብ ነፃነቱን ለማረጋገጥ በፍጹም ሊያደርጋቸው የማይገቡ 5 ወሳኝ ነጥቦችን በተግባራዊ ምሳሌዎች እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ። አብረውን ይቆዩ። አንደኛ፣ ለማንም ሰው ገንዘብ አለማበደር። አንድ ሰው በገንዘብ ጉዞ ሊጠነቀቅበት የሚገባው የመጀመሪያ ጉዳይ በተለይም ለቅርብ ወይም ለቤተሰብ ገንዘብ አለማበደር ነው። ምክንያቱም ተበዳሪዎቹ ብድሩን እንደ ግዴታ ሳይሆን እንደ ቸርነት የማየት ዝንባሌ ያላቸው። አበዳሪ በቅንነት ያበድራል፣ ነገር ግን መልሱልኝ ሲል እንደ ክፉ ይቆጠራል። እንበል አንድ ግለሰብ ለቅርብ ዘመዱ ለንግድ መጀመሪያ የሚሆን ገንዘብ አበደረ። ዘመዱ ንግዱ ቢሳካለትም እንኳ ዕዳውን እንደ ቅድሚያ ተግባር አይመለከተውም። ይልቁንም አበዳሪውን ገንዘብ ሲጠይቀው ግንኙነታቸው መሻከር ይጀምራል። በዚህም ግለሰቡ ገንዘቡንም ዘመዱንም አንድ ላይ ያጣል። ሁለተኛ፣ ሰዎችን ለማስደመም ዕቃ አለመግዛት። ሁለተኛው ስህተት ደግሞ ሌሎችን ሰዎች ለማስደመም ተብሎ የሚደረገው ወጪ ነው። ቆንጆ ዕቃዎች ሰውን የተሻለ አያደርጉትም። አንድን ሰው ሰዎችን ለማስደመም ሲሞክር የራሱን የውስጥ ሰላምና ቦርሳ ያሟጥጣል። አብዛኛው ሰው የግለሰቡን ንብረት ሳይሆን ሰዎችን እንዴት እንደሚይዝ ነው የሚመለከተው። አንድ ሰው ከገቢ በላይ የሆነ ውድ መኪና በብድር ገዛ እንበል። ዓላማው ጎረቤቶቹን ዘንድ ትልቅ ሰው ለመባል ሊሆን ይችላል። ነገር ግን ጎረቤቶቹ ስለ መኪናው የሚያወሩት ለጥቂት ቀናት ብቻ ሲሆን እሱ ግን ለዓመታት የሚቆይ የብድር ጫና ውስጥ ይወድቃል። ከውጪ ገጽታው ይልቅ ለማንነቱ ቅድሚያ የሚሰጥ ሰው ሰላሙ የተጠበቀ ነው። የሌሎትን ገንዘብ በፍጹም አለማውጣት። በሶስተኛ ደረጃ አንድ ሰው በእጁ ላይ የሌለ ገንዘብ ለማውጣት በፍጹም መሞከር የለበትም። ዕዳ ዛሬ ላይ ቀላል ቢመስልም ነገ ግን ትልቅ ዋጋ ያስከፍላል። በባንክ ሂሳብ ውስጥ የሌለ ገንዘብ እንደሌለ ሊቆጠር ይገባል። የገንዘብ ጉድጓድ እየቆፈሩ ያንን ለመድፈን መታገል የሰውን ልጅ ሕይወት ያባክናል። አንድ ግለሰብ ለሽርሽር ወይም ለደስታ በሚል ካለው አቅም በላይ ዕዳ ወጪ ያደረገ እንበል። ደስታውን ለጥቂት ቀናት ቢቆይም ከሽርሽሩ ሲመለስ የሚጠብቀው ግን ከፍተኛ ጭንቀትና ዕዳ ክምር ነው። ይህ አሰራር ግለሰቡን ዘላቂ ድህነት አዙሪት ውስጥ ይከተዋል። ገቢና ወጪ ችላ አለማለት። አራተኛው ነጥብ የገንዘብ ቁጥጥር አስፈላጊነት ነው። ሰዎች ድሃ ሆነው የሚቀሩት ትንሽ ስለሚያገኙ ሳይሆን ገንዘባቸው ወዴት እንደሚሄድ ስለማይከታተሉ ነው። የገንዘብ ቁጥጥር ነፃነትን ይፈጥራል። አንድ ሰው የገንዘብ ሁኔታውን ካላስተካከለ ሁል ጊዜ በቂ እንዳልሆነ ይሰማዋል። አንድ ሰራተኛ በወር ውስጥ የሚያወጣቸውን ጥቃቅን ወጪዎች ለምሳ፣ ለቡና፣ ለትርፍ ጊዜ ማሳለፊያ መመዝገብ ቢጀምር በወር መጨረሻ የማያስፈልጉ ነገሮችን ከፍተኛ ገንዘብ እያባከነ እንደሆነ ይገነዘባል። ይህ ዕውቀት አላስፈላጊ ወጪዎችን ቀንሶ ቁጠባውን እንዲጨምር ያደርገዋል። የአደጋ ጊዜ መጠባበቂያ ገንዘብን አለማጥፋት። አምስተኛውና የመጨረሻው ስህተት የአደጋ ጊዜ መጠባበቂያ ገንዘብ ኢመርጀንሲ ፈንድ አለመዘጋጀት ነው። ሕይወት ያለ ቅድመ ማስጠንቀቂያ ፈተናዎችን ታመጣለች። ያልተጠበቁ ችግሮች ካልተዘጋጁባቸው የአንድን ሰው የሕይወት መሰረት ሊያናውጡ ይችላሉ። አንድ ሰው በድንገት ከሥራ ቢለቅ ወይም የሕክምና ወጪ ቢገጥመው መጠባበቂያ ገንዘብ ካለው ችግሩን በረጋ መንፈስ ይወጣዋል። መጠባበቂያ የሌለው ሰው ግን ንብረቱን በርካሽ ለመሸጥ ወይም ከፍተኛ ወለድ ለመበደር ይገደዳል። ስለዚህ ገንዘብን መቆጠብ ብልህነት መሆኑ ከዚህ መመልከት እንችላለን። ለማጠቃለል ያክል ገንዘብ የመገልገያ ወረቀት ብቻ ሳይሆን ስርዓት፣ ቁጥጥርና ነፃነት ነው። አንድ ሰው በእቅድ ካወጣ፣ በጥበብ ከቆጠበና እነዚህ 5 ስህተቶችን ካስወገደ ገንዘቡ የወደፊት ሕይወቱን እንጂ ጊዜያዊ ስሜቱን እንዳያገለግል ማድረግ ይችላል። የዛሬውን ቪዲዮ ይህ ይመስላል። ጥበብ የተሞላበት የገንዘብ አያያዝ ለሁላችሁም ይሁን። አመሰግናለሁ።